ምንድነው? መጣሁ። እቺ ልጅ ስታይሏ በጣም ይመቸኛል። በነገራችን ላይ አንተ ባለየት ታስሪ ነበር ባይሽ ማልሻለሁ ከሰው ጋር አይደለም ምንድነው ቲቪ እያለ የሚያስጠራሽ? እኔ እዚህ እያሉ ሌላ ቦታ ልጋብዛት ነው እና እሷ በቆርናሽ አትወድማ? አትወድም? እውነቷን ማርያም እባላለሁ የኬቢ እህት ነኝ። ሰላም ሻይ ልጋብዝሽ? አንዴ ከቀመሽ ሱስ የሚሆን ሻይ ነው ማፈላው። በቃ የራሷ እንዲሸጥላት እኮ ነው ያራዳ ልጅ ይመችሽ። የታባ የናቃት ተመችሽ? በጣም ቆንጆ ነው። ሂሳቡ ስንት ነው? በጣም ቅናሽ ነው። 400 ብር ብቻ። ለሻይ ነው ቆርና ነው ነው? ኦኬ እኔ እሰጣታለሁ። አይ ችግር የለውም እኔ እሰጣታለሁ። ከፋኝ እንደገና እውነቱን ነው። እኔም ከፋኝ እንደገና መረረኝ። ወንድ ልጅ እኮ እንዲህ ነው የሚላቸው አይደል? ሰራችልኝ። ወይኔ 400 ብር ስንቴ ነገ ፈተናልኝ አታስተናኝም? እሺ ምሳ ልብላ ትንሽ ቆይተሽ ነይ። በቃ ቢስ አመሰግናለሽ። በእንጂ እያጠናሽ ደግሞ የትራስ ጨርቅ ልስፋ። ሁሉም ትራስ ጨርቆች አለቁ ማርዬ፣ ልስፋው እንጂ። እሺ ማዘር አወይ ደቅብለካ መምህር አናስገባም ከእውቀት ነፃ እደጅተኛ እደጅተኛ እኔ ማንቻቸው ገና ከመግባት ስትነጅ ረዲስቲ አባቴ ደህና ዋልክልኝ? ማዘሯ እንዴት ነሽ? ነውን በእናትሽ ነኝ። ምን ሆነ ነው? ምን አቀፍከኝ እኮ እና እናቴ ይሄ ልጅ ሊሞት ነው መሰለኝ። አንቺ ጥላቱ እህቱ ነሽ። ያላንቺ ማን አለው? እህቱ ናት እንዴ? እኔ ደግሞ ጓደኛ መስሎኝ። እፎይ ማዘሯ ገባች። ስሚኝማ የፍቅረኛ የልደት ደርሷልና ስጦታም እንደምሰጣት ግራ ሲገባኝ አንቺ እህቴ እያለሽልኝ ለምን እቸገራለሁ ብዬ አንቺ እህቴ ጋር መጣሁ። ድሮስ የሆነ ነገር ሳትፈልግ ያለ ነገር መቼ ወደድከኝ? አሁን ትከፍላለህ? እስቲ አንድ ቀን እንኳን ያለ ክፍያ ሰሪኝ። ኧረ እባክህ ካልተመቸ ዞር በል ላጣበት። እሺ እከፍላለሁ። አማርጭ። እሺ መጀመሪያ እጅ በእጅ ፍቅር እንዲደረጅ። እሺ ስንት? 5 ዳገት። ይሄን ያህል ምንድን ነው እንደምታጋዥ? ካልተመቸ ይቀራል። ግን እህትና ወንድም እንደዚህ ይሆናል። ሌላ ጊዜ ግን እጄ ላይ ትወርቂያለሽ። ያኔ አሳይሻለሁ። በጣም ደስ ይላል። በነገራችን ላይ እንደዚህ ተነሻውን እህትና ወንድም እንደዚህ አይነት ፍቅር ቢኖር በጣም ደስ ይላል። እኔ በጣም የምፈልገው ነገር ነውና እንደዚህ አንሆንም። በአብዛኛው የሰው ፍቅረኛው ልደቷ ነውና ለእሷ የሚወስጡት ታውቃለች። ኮንሰርት አለ። ቆይ ላሳያችሁ።